ስለ ነፃነት ወርቅነህ ለየት ያለ የራሴ የሆነ አመለካከትና አስተያየት ስላለኝ ነው። በእርግጥ እኔ ይህንን ሀሳብ የሚሰጠው በደንብ አውቀዋለሁ ብዬ ስለማስብ ነው። የአርቱን ዓለም እዚህ የምታዩት ፊልም የራሴ ፊልም ነው። ድርሰቱ የራሴ ነው። ትልቅ ወጪ የወጣበት በጣም ብዙ ዋጋ የተከፈለበት የልጅነቴን ላብ የልጅነቴን አቅም ያሟጠጥኩበት እንደዛውም ደግሞ በጣም ቅስሜ የተሰበረበት በጣም ከዛ ሲስተም ወጥቼ አሁን በሌላ ሙያ ተሰማርቼ ነው የምገኘው እና አውቀዋለሁ የተወሰነውን ፓርት እርግጠኛ ሆኜ ነው መናገር የምችለው። ብዙዎች አርቲስቶች ወይም ዝነኞችን ስናይ ከካሜራ በስተጀርባ እናውቃቸው አንቱ የምንላቸው በጣም የተከበሩ ብለን የምናከብራቸው ብዙዎች ነው ያልኩት። ምርጥ ሰዎች መኖራቸው እንዳይዘነጋ እና የሚገርም የወረደ ተግባር ሲሰሩ እናያለን። ውስብስብ የሆነ ስራ ማለት ነው። እና እኔ ምንድነው በነፂ አስተያየቴ የሆነ ሰው በክፉ መንፈስ አጥቅቶታል ብዙዎችን ወጣት አርቲስቶች ታዋቂ የሆኑ የሚታዩ ብዙ ሰው የሚቀበላቸው በማስታወቂያ ስራ ወደ እነሱ ብዙ ገቢ የሚመጣ ከሆነ እርስ በራሳቸው የመጠላለፍ ሲስተም ነው የሚሰሩት። ሁሉን እያልኩ አይደለም። በክፉ መናፍስት ያጠቋቸዋል። ብዙዎችን ማየት ትችላላችሁ። ድንገት ነው የጤና ለውጥ የሚያጋጥማቸው። ድንገት ነው የአእምሮ መታወክ የሚያጋጥማቸው። ከዛ ወደ ጸበል ቦታ እንኳን ሄደው በየሃይማኖታቸው ጸሎት አድርገው ወይም በጸበል እንዳይድኑ ማህበረሰቡ ደግሞ አለ ከስር ፎቶ እያነሳ የሚያሳቅቅ ቪዲዮ እያነሳ የሚያሳቅቅ በእነሱ ህመም በእነሱ ድካም ታዋቂ ለመሆን የሚሞክር ብዙ አለ። ያን ፍራቻ ባባንም ብትሉት ከቤት ሳይወጣ ጸበል ቦታ ሲሄድ እንደዚህ አይነት ነገር ሲገጥመው እርግፍ አድርጎ በቃ ሰይጣን መስመሩን ስለሚያዘጋጅ ማለት ነው። መጀመሪያ በዛ መንገድ የያዘው ክፉ መናፍስት ወይም በክፉ መናፍስት እንዲወድቅ እንዲጠቃ ያደረገው ሰው ቀድሞ የሚያዘጋጀው ከነዚህ ነገር ጋር ነው። እንዳይጠቀሙ ነፃ እንዳይሆኑ ራሳቸውን ነፃ አድርገው ጤነኛ እንዳይሆኑ በጣም ነው የሚጥሩት። ሲያደርጉም በዛ ልክ ነው የሚያደርጉት እና እኔ መናገር እችላለሁ። በጣም ውስጥ ያለው ነገር ቆሻሻ የሆነ ነገር እውነት ነው የምላችሁ። እኔ ከአንድም ሁለት ጊዜ ሚዲያ ላይ ወጥቼ ለምን እንደጠፋው እዛ ዓለም ለምን እንዳራኩኝ ተናግሬያለሁ። ትልቅ በሚባል አርቲስት ታዋቂ በሚባል አርቲስት ሲታይ አንጋፋ በሆነ በእድሜም በስራ በማልጠብቀው ሰው የሞራልም የገንዘብም ኪሳራ እንዲደርስብኝ እንዲወድቅብኝ ሆኗል ማለት ነው። በእርግጥ እኔ ፕሮዲስ አላደረኩትም። ትልቅ ካምፓኒ ትልቅ ድርጅት ነው ድርሰቱን ተቀብሎ ያዋጣኛል ብሰራበት ለማህበረሰቡም ትምህርት ይሰጣል ያዝናናል ቁም ነገር ያገኝበታል ብሎ በብዙ ብር በወቅቱ ፕሮዲስ ያደረገው ነገር ግን የገጠመን ሌላ ነበር። በጣም የሚያስጠላ ቅስም መስበር ብቻ አይደለም ኦሬዲ ከብዙ ነገር ወጥቻለሁ። ከብዙ ነገር ጥበቡን አሁንም እፈልገዋለሁ እወደዋለሁ ሁሌ የምኖርለት ሙያ ነው። ነገር ግን ከዛ በኋላ በምንም መንገድ ቅስሜ በትክክለኛው መንገድ እንደበፊቱ ተጠግኖ ኢነርጃይዝ ሆኜ መስራት አልቻልኩም። ከልጅነታችሁ ጀምሮ መውጣት ስትችሉ እውቀት ሲኖራችሁ አቅም ሲኖራችሁ የሚኮረኩሟችሁ አሉ። ክፉ የሆኑ ሰዎች የሚኮረኩሟችሁ ደግሞ
እንዲህ በእንትን ብቻ አይደለም፣ እንዲህ በቃላት ብቻ አይደለም፣ ወይም በሆነ በተግባር እናንተን በማሻቀማቀቅ ፊልማችሁን በመስረቅ እንዳትወጡ በማድረግ ምናምን ብቻ አይደለም። ከአቅም በላይ ሲኮን በክፉ መናፍስት ነው የሚሄዱባችሁ። እና በጣም እኔ እነዚህ በእርግጠኝነት እንዲህ ሰውነቱ ሆኖ ሳየው እዚህ ጋር ደግሞ ገብቼ የጻፋቸውን በፊት የጻፋቸውን ጽሁፎች ስመለከት በእርግጥ ነው የሆነ ክፉ ሰው በህይወቱ አልፈዋል። እሱም ያወቀው ብዬ ነው ማስበው። ክፉ ሰው በህይወቱ አልፏል ሳይ ሂስትሪውን ሳይ ይለቃቸው የነበሩትን ጽሁፎች ሳይ ገብቶታል፣ አውቆታል። ብዙ መናገር ይቻላል። አሁን እዛ የአርቱ ሙያ ውስጥ ያላችሁ ሰዎች ታውቁታላችሁ፣ እንዴት ተፈራርታችሁ እንዴት ተጠባብቃችሁ እንደምትኖሩ ማለት ነው። እና በመጠጥ ያው ጓደኛ እስከሆናችሁ ድረስ በተለይ ይሄ የአርቱ እንትን ደግሞ ሶሼብል ነው። አንተ ለእኔ ምናምን ተባብለህ እንደዚህ ጥግህን ይዘህ የምትኖርበት ወይ የምትሰራበት አይደለም፣ የምትግባባበት ነው። አንድ ላይ የምታድርበት ነው፣ የምታመሽበት ነው፣ ኦር የምትከርምበት ነው። በየሰዓቱ በየቀኑ ዴይሊ የምትገናኝበት አንድ ስራ ላይ ብቻ ተጠምደህ አይደለም የምትውለው። የተለያዩ ፈን የሚያደርጉ በንግግሮች በተለያዩ በተግባር የምሰራው ስራ ነው እና ሞር በደንብ ነው የሚያገናኝ። በዛ ወቅት አብረ የምትበላበት አብሮ ላለመብላት እድሉ አይኖርም፣ አብሮ ላለመጠጣት እድሉ አይኖርም። ታዲያ በዛ ሰዓት ነው ያላወቁት ብዙዎች የሚጠቁ አይተናል። ብዙ ወጣቶች አርቲስቶች ድንገት በሆነ መንገድ ድንገት በመኪናቸው በእግራቸው ሆስፒታል ሂደው ለሕክምና ሄደው ሬሳቸው ሲወጣ ይህ ምን ይመስላችኋል? ድንገት አጋጣሚ ስላመማቸው ወይ በሽታው እንደዚህ እየሄዱ እንደዚህ የድምፃዊ ማዲንጎ አፈወርቅም መምህር ቀሲስ ሄኖክ ሲናገሩ ሰምታችኋል። እሳቸው ጋር ሂዶ እንደነበረ የተለያዩ አርቲስቶች በየእምነት ቦታ ሂደው እነ ደሳለኝ በነ መምህር ግርማ እንዴት መንፈሱን እንዳስወጡት ብዙዎች እና በጣም ከባድ የሆነ ላይፍ ነው የሚያሳልፉት። እኔ ነገርኳችሁ ሪያሊቲውን። አሁን ያለሁበት ሙያ ኢንተረስቲንግ ሆኜ አይደለም የምሰራው፣ መስራትና መኖር ስላለብኝ ነው የምሰራው። ፍላጎቴ ከልጅነቴ ጀምሮ የተለያየ ነገር ከልጅነቴ ጀምሮ ብዙ ኢነርጂ የነበረኝ ከልጅነቴ ጀምሮ እሸለምበት የነበረ ከልጅነቴ ጀምሮ ኢቲቪ ስለኔ ስራ የዘገበበት ከልጅነቴ በጣም የሚገራርሙ ትዝታዎች አሉ። አሁን ላይ አሁን ብዙ ቴክኖሎጂ እንደዚህ አሁን ብዙ ሶሻል ሚዲያው በሰፋበት ሰዓት አይደለም። ኢቲቪ፣ ኢቢኤስ፣ እነ ዋልታ፣ እነ ፋና ጥቂት የቴሌቪዥን ጣቢያዎች በነበሩበት ሰዓት እኔ አስራ ቤት ነው መጽሐፍ ጽፌ ግጥም መድብል ጽፌ ለአንባቢ ያቀረብኩ፣ ፊልም ሰርቼ የራሴን ድርሰት ፊልም ሰርቼ ለተመልካች ያቀረብኩ። ነገር ግን እንደማስበው አልሆነልኝም። ክፉ ገና በጠዋቱ ነበረ ለእኔ ክፉ ሰዎች የገጠሙ ተስፋዬን ያቀጨጩት እና ስለማውቀው ሁሌም ሳስበው እነዚህ የታዋቂ አርቲስቶች ድንገተኛ አሟሟት ይገባኛል። በደንብ ነው የሚገባኝ። በጣም ከባድ የሆነ ከምትሰሙት በላይ እና ከአእምሮ በላይ የሆነ ድርጊት ነው የሚደረገው እዛ ውስጥ ማለት ነው። እና ሁሉንም እያልኩ አይደለም። በጣም በአርቱ ሙያ የሚመሰገኑ እንደዚህ አይነት ነገር ውስጥ የሌሉ መልካም የሆኑ ሰዎች አሉበት። እኔ በፐርሰንት ነው የማወራው። ክፉ ደግሞ አሉ። አሁንም አለ አንድ ልጅ ይታገላል። እስካሁን ብሔራዊ ነው የሚሰራው። ስሙን መጥቀስ አያስፈልግም። በጣም የምቀርበው ወዳጄ ነው። ይታገላል። እሱም የሚገርማችሁ እሱም ምንድነው የሚያደርጉት? በተለይ በትዳር ሲቀናቸው፣ ቤት ሲኖራቸው፣ ገንዘብ በቃ በህይወታቸው ስኬት የምትሉት ነገር አለ አይደል? በላይፋችሁ የምታራምዱት ነገር
በሙያ ውስጥ ሆናችሁ እናንተን እይታ ካላችሁ እንደዚህ አይነት ህይወት ወደ ህይወታችሁ በቃ ስክትክት ያለ ነገር ከሆነ አጠገባችሁ ያለ ሰው ነው በክፉ መንፈስ የሚያጠቃችሁ። ሁሉም ተፈራርቶ ያው ታዋቂ ስለሆኑ ሁሉም ተፈራርቶ ያንን ለመናገር እንደው የሚል ነገር ነው እንጂ ያለው ውስጡ በጣም ከባድ የሆነ ኢቭን እኔ ትቼው እኔ እንኳን እንደዚህ አይነት ነገር ደረሰብኝ ማለት አልችልም፣ ግን ገና በማለዳ ስቀጭ ታውኩት ትቼው የራሴ በትምህርት ዓለም ስለነበረው በቃ በዛ ትምህርት ነው እየሰራሁ ያለሁት። ደስተኛ አይደለሁም አሁን በምሰራው ስራ ሪያሊቲውን ለመናገር ማለት ነው። ምክንያቱም እኔ የተፈጠርኩለት ሙያ አርቱ ነው፣ ከልጅነት የወጣሁበት ነገር ግን በእነዚህ ክፉ ሰዎች በማጠብቋቸው ሰዎች አንገቴን እንድደፋ ተደርጌ እስቲልና ወደዛ ህይወት መግባት አስባለሁ። ህይወቴም እዛ ጋር ነው ያለው፣ ግን ማንሰራራት አልቻልኩም። ክፉ አመታት ነው የሚመቷችሁ፣ እንዳትነሱ አድርገው ነው የሚያደቋችሁ። እግዚአብሔር ኃይል ሞገስ ካልሆናችሁ በስተቀር ወደዛ ህይወት ለመመለስ በጣም ከባድ ቻሌንጅ ነው የሚሆነው እና እኔ እንደዛ ነው የማስበው። ያየሁትም ነገር ስለሆነ የሰማሁትም ነገር ስለሆነ ሪያሊቲውን አይቼዋለሁ። በትክክል ነው ያየሁት። አሉ አሁንም እንዳልኳችሁ በዛ ህይወት ውስጥ የሚታገሉ እና አንዳንዴ በጣም ከነዚህ ሰዎች ጋር ያለው ክፉ ነገር አንዱን ማጥቃት አንዱን መያዝ ሳስበው ለምን ምንድን ነው ምናምን እላለሁ። ነገር ግን በቃ እነዚህ ሰዎች በዛ መልኩ ነው ራሳቸውን የሚያገኙት። ከክፉ መንፈስ ጋር አንዴ ተዋህደዋል። ስለዚህ ያንን ከማድረግ አይመለሱም። ይሄ ደግሞ የቅናት ምንጭ ነው። ቅናት፣ መጥፎ ቅናት ለእንደዚህ ይዳርጋል እና መሲ እግዚአብሔር ነፍስን በገነት ያኑረው። ብዙዎቻችሁ እነባባም ከዚህ የዘለለ እንትን አይኖራችሁም። ምክንያቱም ምንድነው የክፉ መናፍስት የተለያየ አሰራር ያለው፣ እንዳትጠቀሙ፣ ያገኛችሁትን ገንዘብ እንዳትጠቀሙ፣ በትዳራችሁ ስኬታማ እንዳትሆኑ፣ በተለያየ ሱስ ጠምዳችሁ ክብራችሁን አጣችሁ የሚያደንቃችሁ የሚያያችሁ ሞገስ የሰጣችሁን ማህበረሰብ ፊት ቆማችሁ እንድትዋረዱ በጣም እናንተ የወረዳችሁ ነው። ምክንያቱም ሞገስ አግኝታችሁ ታዋቂ ሆናችሁ ሁሉ ሰው ሲከተላችሁ ሲያዩ ነው የሚቀኑት። እንደዛ እንድትሆኑ ሰው እንዳትሆኑ፣ በአጠቃላይ ሰው እንዳትሆኑ፣ መጨረሻችሁ አሟሟታችሁን በጣም በቃ ገጽታችሁ ተበላሽቶ ማንነታችሁ ጠፍቶ ህይወታችሁ እንዲያልፍ ነው የሚፈልጉት። እንግዲህ እነዚህም እየታገለ ነበረ በሚሰራቸው ስራዎች እንደዚህ ሰውነቱ እንደዚህ በጣም ግዝፍ ብሎ ፊቱ በሚገርም ሁኔታ ጥላሸት ሆኖ ኢቭን ኢፌክት እንኳን ቢጠቀም የሚወጣ ጥቁረት ያያችሁ እንደዚህ ነው የሚጎዷችሁ። እና ሌሎቻችሁ አርቲስቶችም አሁን እንዳልኩት ስራው ከብዙ ሰው ጋር አብራችሁ ላለመብላት ላለመጠጣት አብሮ ላለመኖር እድል አይኖረውም፣ ግዴታ ነው። ግን በየሃይማኖታችሁ ይህንን መንፈስ መዋጋት አለባችሁ። እርግጠኛ ሆኜ ነው የምነግራችሁ። ከመካከላችሁ አለ ካጠገባችሁ ወይ የቅርብ ጓደኛችሁ ነው ወይ አብሯችሁ የሚሰራ ሰው ነው፣ በቃ አለ። እርግጠኛ ሆኜ ነው የምነግራችሁ። የምታውቁ ደግሞ ታውቃላችሁና ጸሎት አድርጉ። እግዚአብሔርን በጸሎት መጠጋት ነው ብዬ ነው የማስበው። እንግዲህ ለሁሉም በወጣትነታቸው ብዙ ተስፋ እያላቸው ብዙ ስራ እየጠበቃቸው ብዙ ጉልበት ብዙ አቅም እያላቸው ህይወታቸውን ድንገት ላጡ ታዋቂ አርቲስቶች እንቁ የምንላቸው ለነሱ ሁሉ ነፍሳቸውን ይማር። እንዲሁም ለቤተሰቦቻቸው መጽናናትን እመኛለሁ። አመሰግናለሁ። ለሁሉም አድርሱልኝ፣ ሼር ኮፒ ሊንክ እያደረጋችሁ